ኢትዮጵያውያንም በባህላቸውና በታሪካቸው እንዲቆዩና እንዲኮሩ ለ28 ዓመታት በፍቅር በማሰባሰብ በተለያዩ ችግሮች ላይ ግንባር ቀደም ለወገን ደራሽ በመሆን የመጀመሪያው የሆነው የኢትዮጵያን ስፖርት ፌዴሬሽናችን በሰሜን አሜሪካ ESFN ዘንድሮንም የ29ኛውን የስፖርትና የባህል ዝግጅት ከጁላይ 1 እስከ ጁላይ 7 በዳላስ ቴክሳስ በአልፍሬድ ሎስ ስታዲየም በአማረና በደመቀ ሁኔታ ያከብራል። በዚህም ዝግጅት ላይ የተለያዩ ባህላዊና ዘመናዊ የሆኑ የሀገራችን ዘፈኖች Yes, Ethiopia, lai. Yes, Sanak madre, yene no beta, alsa kumbasare, alsobe, bishutarajiu gudaye, aleta shachiro mene bichaye, larekma sabr, yorismat, innesmaye, yisakapas, kindak sumras, karzahat rase, befebertual lekusat nafse, benatzal, kenahulebe. Kana nindai karbe soul mawlid kanti dakame yanne gana wustena እንዲሁም ውዝዋዜዎች የሚቀርቡ ሲሆን እዚህም በተረፈ የዘንድሮውን ዓመት የኢትዮጵያን ቀንን ጁላይ 6ን ከመቼውም በበለጠና በአማረ ሁኔታ በአረንጓዴ በቢጫ ቀይ ሰንደቅ ዓላማችን ተሸፍነን በአገር ባህል ልብሳችን አሸብርቀን እናከብረዋለን። በመጨረሻ የመዝጊያው ምሽት ዝግጅት ላይ የተለያዩ ታዋቂ ድምፃውያን በተለያዩ የብሔር ብሔረሰቦች ሙዚቃዎች የሚያደምቁ ሲሆን በዚህ ዕለትም የሶስት ዕጣዎች ባለዕድል የሚያደርገውና ዋጋው ትንሽ በስጦታው ግን ትልቅ የሆነው ተምቦላ ይወጣል። የዚህ ተምቦላ ባለቤት ይሆን ይሉታል። አንደኛ ዕጣ የ2012 ሚኒ ኩፐር መኪና፣ ሁለተኛ ዕጣ 2 የአውሮፕላን ነፃ ትኬት አገር ቤት ደርሰው የሚመለሱበት፣ ሶስተኛ ዕጣ በሚቀጥለው 30ኛ ዓመት ኢዮቤልዩን ሲያከብር የአንድ ሳምንት ሆቴል በነፃ። እርሶም ታዲያ ይህ ውብ ድንቅ የሆነ ዝግጅት እንዳያመልጡ አስበዋል? እንግዲያው ከጁላይ 1 እስከ 7 ቀጠሮውን በዳላስ ቴክሳስ ያለው እርሶና ቤተሰቦን ይዘው ጓደኛውን ጋብዘው በዚህ ዝግጅት ላይ በመገኘት የበዓሉ ታዳሚ የድሉ ባለቤት በመሆን የማይረሱት ትውስታ በሕይወት ዘመኑ ይዛሉ። ከዚህ በተረፈ በዚህ ዝግጅት ላይ ስፖንሰር ለመሆን አለያም በደረቅ ቁሳቁስ እንዲሁም በምግብ ዝግጅቱ ላይ ድንኳኖችን ለመከራየት አስበዋል። ከዚህ በተጨማሪ የሚያርፉበት ሆቴል የሚከራዩ መኪና ፈልገዋል። ለሁሉም መረጃ ታዲያ ሩቅ ሳይጓዙ ወደ ድረገጻችን ይመልከቱ። www.esfn.net በመግባት በቂ የሆነ መረጃ ማግኘት እንደሚችሉ የኢትዮጵያን ስፖርት ፌዴሬሽን በሰሜን አሜሪካ ESFN በአክብሮት